ሰላም ሰላም፣ እንዴት ናችሁ የኔ ውድ ቤተሰቦች? ዛሬም ይሄው ተመልሼ መጣሁ። እዚች ጋ ሻወር ወስጄ ልብሴን ለመለባበስ እየጠበቅኩ ነው። ግን ደብሮኛል። እንግዲህ ምንም ማድረግ አይቻልም። ልብስ እንልበስ። ገና ፊት ያልደረቀም ያው እና ጠብቁ። ይሄው የምለብሰው ልብስ ይሄንን ነው። ዛሬ እንደው ቀለል ያለ ልብስ ፈልጌ ይሄኛውን አገኘው። በቃ ለብሼ እንገናኝ። ለበስኩ። አፍተር እንደዚህ ለብሼ ገና ጸጉሬ ምናምን አልተስተካከለም፣ ግን ይሄንን ይመስላል። እንግዲህ ያምራል ያስጠላል? እስቲ ኮሜንት ላይ አስቀምጡልኝ። ዘይሁ ጸጉሬ ምን እንደሚመስልዩት። ጸጉሬን ገና አላስተካከልኩም። ይሄ ጸጉሬን ላስተካክልና ይሄው አስተካክዬ ጨርሼው ይሄንን ይመስላል። አፍተር ቢፎር ኤንድ አፍተር። በቃ ምሳ በልተን ወደ ክላስ። እንግዲህ እስቲ በእናታችሁ ሰብስክራይብ አድርጉ። ተው ሰብስክራይብ እያደረግን ወገን። ድምጽ አላስገባሁላችሁም እዚህ ስሰራ ብዙም ድምጽ እንትን ስላላለኝ አላስገባው። ሁላችሁም ይሄን ይመስላል ልብሴ። እንዴት አያችሁት? ሪት አድርጉት እስቲ። ሬት አድርጉልኝ እስቲ። ታክሲ ውስጥ ይኸው ታክሲ ይዘን ይኸው እዚህ ጋር አለች አንድ ቆንጅት አሎ። ይኸው ወገናት ይሄን ይመስላል ቀኔ። እና ሰብስክራይብ እያደረጋችሁ አግዙኝ። ሀሳብ አስተያየት ስጡኝ ፕሊስ። እዚህ ጋር ደግሞ ክላስ ውስጥ ይኸው በቃ ጨርሰን ደካክሞን እየወጣን ነው። ክላስ ድካም ምናምን አለ። ብዙም ተማሪ የለም፣ ግን ክላስ ውስጥ ነበርኩ። ያው ይህንን ይመስላል እንግዲህ ወገንታት መንገድ የወጣን በቃ ጀመርን መንገዳችንን ወደ ቤት ወደ ታክሲ የምንይዝበት ቦታ እየሄድን። እዚች ጋር ብዙም አልተመቸኝም፣ መንገዱ አይመችም። በቃ ይህን ይመስላል።